በቅርቡ ከኢራን ዋና ከተማ ቴህራን የወጡ መረጃዎች እንደሚያመለክቱት አንጋፋው አያቶላህ ከዘመናዊ ቴክኖሎጂ ጋር ያላቸው ግጭት ቀጥሏል። ጉዳዩ እንዲህ ነው። አያቶላህ ለመጀመሪያ ጊዜ አይፎን ተገዝቶላቸው በረዳቶቻቸው አማካኝነት አጠቃቀሙን መለማመድ ጀመሩ። ትልቁ ፈተና ግን የመጣው ሲሪ የአይፎን ድምፅ ረዳት አገልግሎትን መጠቀም በጀመሩበት ወቅት ነው። ያልተጠበቀው ጥያቄና መልስ አያቶላህ ወደ ስልኩ ጠጋ ብለው ዛሬ ዝናብ ይዘንባል ብለው ሲጠይቁ ስልኳ በሴት ድምፅ ከአው ጃንጥላ መያዝዎን አይርሱ ስትል መለሰችላቸው። በዚህ ጊዜ አያቶላህ ክፉኛ ደንግጠው ስልኩን ከአልጋቸው ስር ወርውረውታል። ረዳቶቻቸው ዘንድ የቀረበው አቤቱታ፣ ይህች ሴት ማናት? በስልኩ ውስጥ እንዴት ገባች? ድምፅዋስ ለምን አልተሸፈነም? ሂጃብ ለምን አልለበሰችም? ያለ እኔ ፍቃድ እንዴት ምክር ትሰጠኛለች? በመጨረሻም አያቶላህ ስልኩ የምዕራባውያን ጂን ሰፍሮበታል በሚል ስጋት ስልኩ በቅዱስ ውሃ ተጠምቆ እንዲጸዳ ወይም በፈትዋ እንዲታገድ ትዕዛዝ ሰጥተዋል ተብሏል። በተያያዘ ዜና አያቶላህ በቢሮአቸው የተገጠመላቸው የዋይፋይ ኢንተርኔት ፍጥነት በጣም አስገርሟቸዋል። ገና ጎግል ብለው ሳይጨርሱ መልሱ ድቅን ይላል። አያቶላህም በመገረም ይህ ኢንተርኔት የሰውን ልጅ ልብ ውስጥ ያለውን ሐሳብ ገና ሳይናገረው ያውቃል፣ ስለዚህ ካልተገረዘ በቀር መጠቀም ሐራም ነው የሚል አዲስ መመሪያ ሊያወጡ እንደሆነ በከተማዋ ተሰማ። በዚህ የቴክኖሎጂ ግጭት የተነሳ በአሁኑ ሰዓት በቤተ መንግስቱ ውስጥ ስልኮች ሁሉ ሳይለንት ዝምታ ላይ እንዲሆኑ ተደንግጓል ተብሎ በፌዝ እየተነገረ ይገኛል። በሺያ እስልምና ተከታዮች ዘንድ ከፍተኛው የክብርና የእውቀት ማዕረግ የሆነው አያቶላህ ከሃይማኖታዊ መሪነት ባለፈ በመካከለኛው ምስራቅ ፖለቲካ ላይ ጉልህ ተጽዕኖ ማሳረፉን ቀጥሏል። የአላህ ምልክት በሚል ትርጓሜ የሚታወቁት እነዚህ መሪዎች በኢራን እና በኢራቅ ባሉ ጥንታዊ የሃይማኖት ተቋማት ውስጥ የሚያልፉባቸው ረጅም ዓመታት ለሥልጣናቸው መሠረት ነው። አንድ የሃይማኖት ምሁር አያቶላህ የሚለውን ማዕረግ ለመቀዳጀት በቁም ወይም በናጃፍ የሃይማኖት ትምህርት ቤቶች ውስጥ ለበርካታ አስርት ዓመታት ጥልቅ ጥናት ማድረግ ይጠበቅበታል። እነዚህ ሊቃውንት በቁርአን ትርጓሜ እና በኢስላማዊ ሕግ ያላቸው ብቃት የራሳቸውን ሕጋዊ ውሳኔ የመስጠት ሥልጣን ያጎናጽፋቸዋል። በተለይ ከ1979 የኢራን አብዮት በኋላ የማዕረጉ ትርጉም ከግል መንፈሳዊ ሕይወት አልፎ ወደ ቀጥተኛ የመንግሥት አስተዳደር ተሸጋግሯል። በኢራን የሕግ ሊቃውንት የበላይነት በሚለው መመሪያ መሠረት ከፍተኛው አያቶላህ በሀገሪቱ ፖለቲካዊ፣ ወታደራዊ እና ማኅበራዊ ጉዳዮች ላይ የመጨረሻውን ውሳኔ የመስጠት ሥልጣን አላቸው። ዛሬም ድረስ በሚሊዮኖች የሚቆጠሩ ተከታዮች የእነዚህ መሪዎች ሃይማኖታዊ ውሳኔ እንደ ግዴታ በመቀበል ይተገብራሉ። ይህም አያቶላዎችን በመካከለኛው ምስራቅ የጂኦፖለቲካ ትንኮሳ ውስጥ ቁልፍ ተዋናዮች እንዲሆኑ አድርጓቸዋል።